ሰኔ 18 2018 በፍሎሪዳ ደማቅ ፀሐይ ስር አንዲት ጥይት ተተኮሰች። ያቺ ጥይት የ20 ዓመቱን ወጣት የኤክስኤክስ ቴንታሲዮን ሕይወት ቀጠፈች። ዓለም በድንጋጤ ተዋጠች። ኤክስኤክስ ቴንታሲዮን ማን ነበር? ለምንስ በሚሊዮኖች ሰዎች ዘንድ እንደ ንጉሥ ይታያል? ዛሬ ከስሙ ሚስጥር ጀምሮ እስከ መጨረሻው የሕይወት እስትንፋሱ ድረስ ያለውን ማራኪና አሳዛኝ ታሪክ በዝርዝር እንተነትናለን። ጃሴ ድዋይን ሪካርዶ አንፍሮይ ጥር 23 ቀን 1998 ዓ.ም በፍሎሪዳ ተወለደ። ወላጆቹ ጀማይካውያን ነበሩ። እናቱ ክሌፓትራ ፍሪማን ገና በወጣትነቷ ጃሴን ወለደችው። ነገር ግን የጃሴ ልጅነት እንደ ማንኛውም ሕፃን በጨዋታና በሳቅ የተሞላ አልነበረም። ገና ወደዚች ዓለም ሲመጣ እናቱ ልጇ ጃሴ የልብ ሕማም እንዳለው ይነገራታል። በዚህ ምክንያት ጃሴ ከጓደኞቹ ጋር እንደ ማንኛውም ሕፃን እየቦረቀ አላደገም። ከልጅነቱ ጀምሮ በብቸኝነት ልጅነት ማለት ምን ማለት እንደሆነ ሳያውቅ የልጅነት ዕድሜ ብቻውን ያሳለፈው ጃሴ እናቱ በወቅት በነበራት የገንዘብ ችግርና የግል ሕይወት አለመረጋጋት ምክንያት ጃሴን በቋሚነት ማሳደግ አልቻለችም። በእነዚህ ምክንያት ጃሴ ከአንዱ ዘመድ ቤት ወደ ሌላው የተዘዋወረ አደገ። አብዛኛውን ጊዜ ያሳለፈው ከአያቱ ከኮልማን ጋር ነበር። ይህ መገለል በጃሴ ውስጥ ትልቅ ክፍተት ፈጠረ። እናቴ ለምን ጥላኝ ሄደች የሚለው ጥያቄ በውስጡ ወደ ቁጣ ተቀየረ። እናቱ በሳምንት አንዴ ልታየው ስትመጣ ትኩረቷን ለማግኘት ሲል ብቻ ጎረቤት ላይ ጸብ ይጭር ነበር። አንድ ቀን ጃሴ 6 ዓመቱ ነበር። የእናቱን ፍቅረኛ እናቱን በአካላዊ ጥቃት ሊጎዳትና ሊመታት እየሞከረ ነበር። በዚህ ጊዜ ጃሴ እናቱን ከዚያ አደገኛ ጥቃት ለመታደግ ሲልም በአቅራቢያውን የነበረ የመስዋዕት ስብርባሪ አንስቶ አጥቂውን ወጋው። ይህ ድርጊት ጃሴ ገና በልጅነቱ ያደገበት አስቸጋሪ አካባቢ እንደነበረና ለወደፊት ዲፕሬሽንና የባህር ማዛባት ትልቁ ምክንያት ሆኗል። ጃሴ በትምህርት ቤት ጎበዝ ተማሪ ሊባል የሚችል ጭንቅላት ነበረው። ነገር ግን ስነ ምግባሩ እንቅፋት ሆነበት። ገና በመጀመሪያ ደረጃ ትምህርት ቤት እያለ በአካላዊ ጥቃት ምክንያት ተባረረ። የጥላቻውና የቁጣው ምንጭ ግን መጥፎ ልጅ ሆኖ ሳይሆን እናቱ መጥታ ትምህርት ቤት እንድታናግረው ካለው ጉጉት የተነሳ ነበር። ወደ መካከለኛ ደረጃ ሲገባ ደግሞ ሁኔታው የከፋ ሆነ። መምህራን እሱን እንደ አስቸጋሪ ተማሪ ይመለከቱት ነበር። ነገር ግን ጃሴ በወቅቱ በሙዚቃና በስነ ጽሑፍ ላይ ልዩ ፍላጎት ነበረው። ጃሴ በቤተ ክርስቲያን መዘምራን ውስጥ ገብቶ ለመዘመር ሞክሮ ነበር። ነገር ግን ሌላ ተማሪ ላይ ጥቃት በመሰንዘሩ እዚያም ሊቆይ አልቻለም። ከዚያም በእናቱ አማካኝነት በሸሪዳን ሃውስ ፋሚሊ ሚኒስትሪክ ውስጥ ለ6 ወራት ገባ። ጃሴ በሸሪዳን ሃውስ በነበረበት ጊዜ ኑ ሜታል፣ ሃርድ ሮክ እና ራፕ ሙዚቃዎችን ማዳመጥ ጀመረ። በዚህም ላይ ያለ ፒያኖና ጊታር መጫወት ጀመረ። እንዲህ እያለ ግን ጎን ለጎን ይማረው በነበረ ከሁለተኛ ደረጃ ትምህርት ቤት በ10ኛ ክፍል ትምህርቱን እንዲያቋርጥ ተገደደ። ትምህርት ቤቱ ለሱ ከእውቀት መገበያያ ይልቅ የጭንቀት ምንጭ ሆነበት ነበር። ጃሴ ወደ ሙዚቃው ዓለም የገባው በአጋጣሚ ሳይሆን እንደ ሕይወት ማምለጫ ነበር። እንደ አውሮፓውያን አቆጣጠር በ2013 ዓመተ ምህረት በማረሚያ ቤት እያለ ነበር የሙዚቃ ፍላጎቱ የገነፈለው። እዚያ ውስጥ ሲኪ ማስክ ዘ ስላምፕ ጋድ የተባለውን ጓደኛውን አገኘ። ታሪኩ እንዲህ ነው። እንደ አውሮፓውያን አቆጣጠር በ2013 ጃሴ ገና የ15 ዓመት ታዳጊ እያለ በታጠቀ ዝርፊያ ወንጀል ተከሶ ወደ ማረሚያ ቤት ይገባል። በዚያ ጠባብ ክፍል ውስጥ ነበር ሕይወትን ለዘላለም የቀየረው ጓደኛውም ሲኪ ማስክ ዘ ስላምፕ ጋድ ያገኘው። ሲኪ ማስክ የታሰረው ማሪዋና ይዞ በመገኘቱ ነበር። በዚያች ትንሽ ክፍል ውስጥ ሲቀመጡ በመጀመሪያ ጃሴ በጣም ዝምተኛና ፍርሃት የሚጭር ባህር ነበረው። ነገር ግን አንድ ቀን ሲኪ ማስክ በክፍል ውስጥ ራፕ ማድረግ ሲጀምር ጃሴ በችሎታው ተገረመ። ከጥቂት ቀናት በኋላ ጃሴም የራሱ ግጥሞች አወጣና አሳየው። ያ ቦታ ለእነሱ እስር ቤት ሳይሆን የህልማቸው መፈልፈያ ሆነ። ጃሴ ለሲኪ ማስክ እንዲህ አለው፣ ከዚህ ስንወጣ ዓለም እናስደንቃታለን፣ የራሳችን ታሪክ እንስራለን። እዚያው እስር ቤት ውስጥ ሆነው ከወጡ በኋላ የሚመሰረቱትን ሜምበርስ ኦንሊ የተባለው ቡድን ስም አወጡ። ለሙዚቃ ያላቸው ፍቅር ከእስረኝነት ስሜት አወጣቸው። ከእስር ቤት እንደወጡ ቃላቸውን በመጠበቅ ሜምበርስ ኦንሊ የተባለ ቡድን አቋቋሙ። ሲኪ ማስክ በኋላ ላይ ሲናገር ጃሴ ማይክሮፎን እንዴት መጠቀምና ድምፄን እንዴት መቆጣጠር እንዳለብኝ ያስተማረኝ እሱ ነው ይላል። ሁለቱም አንድ ላይ ሆነው የሰሩትን ቫይስ ሲቲ የተሰኘ በርካሽ ማይክሮፎንና ላፕቶፕ የተቀረጸ የመጀመሪያ ስራቸው በሳውንድ ክላውድ ላይ ለቀቁ። በዘፈኑ ውስጥ የሚሰማው የሎፊ ድምጽና ስለ ብቸኝነት የሚናገረው ግጥም ወዲያውኑ የወጣቶችን ቀልብ በአንድ ጀንበር ሳቡ። በዚህ ጊዜ ጃሴ የሙዚቃ ስራውን ለመደገፍ በኮል ሴንተር ኦፕሬተርነት ይሰራ ነበር። ነገር ግን ስኬት ሲመጣ ግጭት ማብሮ መጣ።
ጃሴ ከስራ ባልደረባው ባንተ ጥላ ስር ሆኜ አልሰራም በሚል ምክንያት ከስራ ባልደረባው ጋር በፈጠረው ግጭት ምክንያት በመጨረሻ ከቡድኑ ተባረረ። በዚህ ወቅት ጃሴ ጥቃትና ዝርፊያን ጨምሮ በርካታ የህግ ጉዳዮችን ይገጥሙት ነበር። በ2015 ሉክ አት ሚ የተባለው ዘፈን ወጣ። ይህ ዘፈን ጃሴን ወደ ዓለም አቀፍ ዝና ያመጣው ስራው ነው። ዘፈኑ ውስጥ ያለው የተሰባበረ ድምፅ በወቅቱ በራፕ ሙዚቃ ውስጥ ታይቶ የማይታወቅ አዲስ ስልት ነበር። ዘፈኑ በቢልቦርድ ሆት 100 ውስጥ ገባ። አሁንም ጃሴ ስራውን በዚህ ዘፈን አላበቃም። በ2017 17 የተባለው የመጀመሪያው ስቱዲዮ አልበሙን ለቀቀ። ይህ አልበም ለጃሴ ትልቅ ክብርን አጎናጸፈው። እንደ ጆስሌን ፍሎሬስ እና ሬቬንጅ ያሉ ዘፈኖች የያዘው ይህ አልበም ስለ ራስ ማጥፋትና ስለ ስነ ልቦና ስብራት በግልጽ ይናገራል። ቀጥሎም ጃሴ በ2018 እንደ አውሮፓውያን አቆጣጠር ዓለምን ያስደነገጠበትን አልበሙን ይዞ ወጣ። የአልበሙ ስም የጥያቄ ምልክት ብቻ ነበር። ለምን እንዲህ አደረገ? ጃሴ ለደጋፊዎቹ እንዲህ ብላቸዋል። ይህ አልበም እኔ እንድትረዱኝ ሳይሆን ራሳችሁ እንድታገኙበት ነው የሰራሁት ይላል። በዚህ አልበም ሳድና ሙንላይት የተሰኙት ዘፈኖች ሪኮርዶችን ሰባበሩ። በአልበሙ ጃሴ ራፐር ብቻ አለመሆኑን አሳይተዋል። በቼንጅስ ውስጥ በፒያኖ ታጅቦ በሚያሳዝን ድምፅ ሲዘፍን፣ በሳድ ውስጥ ደግሞ የውስጥን ስቃይ በዜማ አቅርበዋል። የጃሴ ታሪክ ያለ ጥቁር ነጠብጣቦች ሙሉ አይሆንም። በሕይወቱ ውስጥ ብዙ ጊዜ ከሕግ ጋር ተጋጭተዋል። በስርቆት፣ በጦር መሳሪያ ይዞ በመገኘትና ከባድ በሆኑ የጥቃት ክሶች ይታማ ነበር። በተለይ ደግሞ የቀድሞ ጓደኛውን ጃኔቫ አያላን አጥተዋል ተብሎ የቀረበበትን ክስ በዝናው ላይ ትልቅ ጥላ ጥልቶ ነበር። ጃሴ በእነዚህ ክሶች ምክንያት ለረጅም ጊዜ የቤት እስረኛና በፍርድ ቤት ውዝግቦች ውስጥ አልፈዋል። ይህ ሁኔታ ብዙዎች እሱን እንደ ጭራቅ እንዲያዩት አድርጓቸዋል። ሌላኛው የጃሴ የብዙዎች ቀልብ የሚስበውና ግራ የሚያጋባው ነገር ደግሞ ስሙ ነው። ጃሴ ድዋይን አንፍሮይ ለምን ኤክስኤክስ ቴንታሲዮን የሚለው ስም መረጠ? ብዙዎች ኤክስኤክስኤክስ የሚለውን ሲያዩ የተሳሳተ ትርጉም ሊሰጡት ይችላሉ። ነገር ግን ለጃሴ ኤክስ ማለት በሂሳብ ስሌት ውስጥ እንዳለው ያልታወቀ መልስ ወይም ቁጥር ማለት ነው። እሱ ገና ማንነቱ ያልታወቀ ዓለም ገና ያልተረዳቸው ወጣት መሆኑን ለመግለጽ ፈልጎ ነው። ቴንታሲዮን ማለት ደግሞ በስፓኒሽ ቋንቋ ፈተና ማለት ነው። በአንድ ላይ ሲነበብ ያልታወቀ ፈተና ይሆናል። ጃሴ ስሙን ሲያወጣ ዝም ብሎ ለዝና ሳይሆን በውስጥ ያለውን ምስቅልቅል ማንነትና በሕይወቱ ውስጥ የሚታገላቸውን ፈተናዎች ለመግለጽ ነበር። ይህ ስም ከሌሎች ራፐሮች ሁሉ ተለይቶ እንዲታይና የራሱ መለያ ሆኖ እንዲቀጥል አድርጎታል። ጃሴ በተለያዩ ምክንያቶች ይሰራቸው በነበረ ወንጀሎችና ያሳያቸው በነበረ ምልክቶች እንደ ጭራቅ ሊታይ ጀምሮ ነበር። ይሁን እንጂ እንደ አውሮፓውያን አቆጣጠር በ2018 ጃሴ መቀየር እንደሚፈልግ ለዓለም ሁሉ አወጀ። ፀጉርን ሰማያዊ ቀለም ቀባ። ይህ ለውጥ አዲሱ ጃሴ መወለድ የሚያሳይ ምልክት ነበር። ሄልፒንግ ሃንድ ቻሌንጅ በሚል የበጎ አድራጎት ስራዎችን ጀመረ። ለቲምቢ ትምህርት ቤቶች እርዳታ አደረገ። ለወጣቶች አበራታች መልእክቶችን በኢንስታግራም ማስተላለፍ ጀመረ። ምናልባት ከሞትኩ ከእኔ በኋላ ቢሆን ሙዚቃ 5 ሚሊዮን ልጆችን ደስተኛ ካደረገ በቂ ነው ይል ነበር። ሰኔ 18 ቀን 2018 ጃሴ በፍሎሪዳ በሚገኘው ሪቫ ሞተር ስፖርትስ የሞተር ሳይክል መሸጫ ሱቅ ውስጥ ነበር። ከሱቁ ወጥቶ ወደ መኪናው ገብቶ ለመሄድ ሲል አንድ ጥቁር ኤስዩቪ መኪና መንገዱን ዘጋው። ሁለት የታጠቁ ሰዎች ከመኪናው ወርደው ወደ ጃሴ መስኮት ቀረቡ። ምክንያቱ ምን ነበር? ጃሴ መኪናው ውስጥ የያዘው $50,000 የያዘ ቦርሳ ለመንጠቅ ነበር። ሰዎቹ የገንዘብ ቦርሳውን ለመውሰድ ሲሞክሩ አጭር ትግል ተፈጠረ። በትግሉ ወቅት ጃሴ በቅርብ ርቀት ላይ ብዙ ጊዜ ተተኮሰበት። ዘራፊዎቹ ግን ቦርሳውን ይዘው ወዲያውን ከአካባቢው አመለጡ። ጃሴ ከተመታ በኋላ በከባድ ሁኔታ በአምቡላንስ ወደ ሆስፒታል ተወሰደ። በቀኑ 11 ሰዓት ከ40 ደቂቃ ላይ ጃሴ በ20 ዓመቱ ሕይወትን አለፈ። የእሱ ሞት ዜና በመላው የሙዚቃ ኢንዱስትሪና በዓለም ላይ ድንጋጤ ፈጠረ። የጃሴ የቀብር ስነ ስርዓት የግል ነበር። ማለትም ተራው ህዝብ ወይም ጋዜጠኞች በቦታው ተገኝተው እንዲሳተፉ አልተፈቀደም። ምክንያቱ ለምን እንደሆነ አይታወቅም። ከሞተ በኋላ በጥቂት ቀናት ውስጥ 4 ሰዎች ዴድሪክ ዊሊያምስ፣ ሚካኤል ቦውትራይት፣ ሮበርት ኤለን እና ትሬቨን ኒውሰም ታሰሩ። ጃሴ ከሞተ በኋላም ያልተጠናቀቁ ስራዎችን መለቀቅ ጀመሩ። በመጨረሻም በ2019 የእሱ የመጨረሻ ስቱዲዮ አልበም ባድ ቫይብስ ፎር ኤቨር ተለቀቀ። ይህ አልበም ከሊል ዌይን፣ ሪክ ሮስ እና ብሊንክ 182 ጋር የተደረጉ ስራዎችን አካቶ ነበር። እንደ አውሮፓውያን አቆጣጠር በ2023 መጀመሪያ በግድያው ወንጀል በተከሰሱት 4 ሰዎች ላይ የህግ ችሎቱ ተጀመረ። በችሎቱ ወቅት ሮበርት ኤለን፣ ሚካኤል ቦውትራይት፣ ዴሪክ ዊሊያምስ እና ትሬቨን ኒውሰም ጥፋታቸው አምነው ያለ ይቅርታ የዕድሜ ልክ እስራት ተፈረደባቸው። በመጨረሻ በችሎቱ ፍትህ ሰፈነ። ጃሴ በአካል የለም፣ ነገር ግን ሙዚቃው ዛሬም ድረስ በቢሊዮኖች ይደመጣል። ከሞተ ከ7 ወራት በኋላ
ልጁ ገኪም ተወለደ። ያሲር ዋይን አንፍሮይ በሕይወቱ ብዙ ስህተቶችን ሰርተዋል። ነገር ግን ያንን ስህተት ወደ ጥበብ ቀይሮ በሚሊዮኖች አድናቂዎች ልብ ውስጥ መኖር ችለዋል። አድናቂዎቹ ጃሲ ያልታወቀ ፈተና ነበር፣ ታሪኩ ግን ለዘላለም ታውቋል ይላሉ።